ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። የእግዚአብሔር ሰላም ከሁላችን ጋር ይሁን አሜን። ጠፋ በጣም ይቅርታ። ብዙዎቻችሁ ኮሜንት ላይ እንዴት እንደምታበረታቱኝ ቃላት የለኝም። እውነት ለመናገር በጣም ነው የማመሰግነው። ሰብስክራይብ ለምታደርጉልኝ ሁላችሁም በጣም ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምትሰጡኝ አስተያየት ሁሉ አመሰግናለሁ። ጠፋሽ ምን ነው ካንቺ ብዙ እንጠብቃለን ምናምን ያላችሁ ልጆች አላችሁ። ያው እንግዲህ ወደፊት በሰፊው እንደምመጣ ተስፋ ስለማደርግ ነው። አመሰግናለሁ። እና ዛሬ የሆነ ነገር ልላችሁ ነው የመጣሁት። ማለት ያው አብዛኞቻችን ወይም አብዛኞቻችሁ ያው ስደት ላይ እንደመሆናችሁ መጠን በስደት ብዙ ነገሮች ይገጥሙናል፣ ብዙ ነገሮችን እናሳልፋለን። እና የተወሰነ ነገር ከገጠመኝ አንድ ነገር ልበላችሁ ብዬ ነው። በጣም ይጠቅማችኋል ብዬ ስለማስብ ነው። እና ዛሬ የሆነ ቪዲዮ እያየሁ ነበረ እና ያንን ቪዲዮ ስሰማ የራሴ ላይፍ ትዝ አለኝ ማለት ነው። እና ያው አረብ ሀገር ያለን ሰዎች ታምረኛ አይደለም። በተለይ እግዚአብሔር በእኛ ላይ የሚሰራው ታምራት ተነግሮ አያልቅም ማለት በጣም ብዙ ነገር ነው የሚያደርግልን ያለው ክርስቶስ። እና ክብር ምስጋና ይድረሰው። ትንሽ የተወሰነ ላሳያችሁ። ከዛ ያው ሁሉን ከፈለጋችሁ ዩቲዩብ ላይ ገብታችሁ ምናምን ትጨርሱታላችሁ፣ ታዩታላችሁ። ካየነው በኋላ ግን ያው እኔ ምን አይነት ነገር አሳልፌ ይሆን የሚለውን ነገር ደግሞ አብረን የምነግራችሁ ይሆናል ማለት ነው። ስለዚህ ቪዲዮውን አይተን ተመልሰን እንገናኝ። የምኖረው በሳውዲ አረቢያ ያለው አሰሬ ማዳሜ ለ3 ቀን ሙሉ የሰጠችኝና የዘጋችብኝ ቤት ውስጥ መርዝ ጠጥቼ ሞታለሽ ብላ በር ስትከፍት ነው ያልሞትኩኝም። ለሀገር ያብቂኝ ብላ ኪዳነ ምሕረት ሳልሞት መርዙን አክሽፋልኝ በጸበል እዚህ መጥቼ ኢትዮጵያ መርዙም ከወዴ ውስጥ ወጥቶልኛል። በአደባባይ ኪዳነ ምሕረት የተቆለፈውን ከፈተችልኝ። ኦኬ ቪዲዮ እንዳያችሁት ተስፋ አደርጋለሁ። እንዳያችሁትም ነው እንግዲህ ሙሉን ደግሞ ከብታችሁ ታይታላችሁ። የሆነ ወቅት ላይ ማለት ነው እኔ እግዚአብሔር ያደረገልኝ ማለት ነው በቃ የኔ መድኃኒዓለም። እኔ አንዳንዴ ማርያምን ቃላት ስለማጣ ነው የምገልጽበት። እሱ ያው በእንባ በዝምታ ስሉን እያያችሁ ትንቱላላችሁ ወይም የተለያዩ ስሞችን ትሰጡታላችሁ ፍቅራችሁን መግለጫ። እኔ ደግሞ ብዙ ጊዜ የኔ የሚለው ይገልጽልኛል ብዬ ስለማ የኔ መድኃኒዓለም ነው የምለው። እና የኔ መድኃኒዓለም ያደረገልኝ ምን መሰላችሁ? የሆነ ወቅት ላይ ያው አረብ ሀገር ያላችሁ ብዙ ጊዜ ታውቁታላችሁ፣ የረፍት ቦታችንን ብዙ ልጆች አንድ ቤት ተከራይተን ብዙ ልጆች እንኖራለን። እና ለረጅም ጊዜ ስራ አልነበረኝም። እኔ ረጅም ጊዜ ስራ አልነበረኝም። ያንን ስራ ኦልሞስት 4 ወር ምናምን ይሆነኛል ጃዛ ቤት ቁጭ ያልኩት ማለት ነው፣ ረፍት ቤት። እና የሆነ ጊዜ አንድ ልጅ ስራ አለ ትለኝና ሀበሻ ነች፣ የተወሰነ ጊዜ ለአንድ ወር ምናምን ረፍት ስለምትወጣ እሷ ጋር ልላክሽ ብላኝ ሄድኩኝ። እዛ ሄጄ ምናምን ተዋወቅኳት ልጅቱ። ከዛ ያንን አንድ ወር እንደጨረስኩ ምናምን ልጅቷ ደግሞ ማቃት ሰው አለች፣ ግብፃዊ ነች፣ ደላላ ነችና እሷ ጋር ሂጂና ያው ስልኳን ልስጥሽ አውሪያት፣ እኔ ማናገራታለሁ፣ ስራ ተፈልጎ ታስገባሻለሽ ትለኛለሽ። በጣም ደስ ይለኛል። ከዛ ሴትዮዋ እንደወልኩላት ምናምን ነው ያለችኝ። ሄድኩኝ። ሲሄድ እዛ ሀበሾች አሉ እሷ ጋር የሚኖሩ እንደ እህት እንደ ልጆቿ ነው የምታያቸውና ሳያት ሴትዮዋ ጥሩ ሰው ናት፣ እውነት ለመናገር በጣም ጥሩ ሰው። እና ማርያምን አንዳንዴ በጣም በረፍት ቦታ ያልተሰቃየ ሰው አለ ብዬ አላስብም። አረብ ሀገር በጣም ማለት ነው። በተለይ ከስንት አንድ ነው ደህና የሚገኙት አከራዮች ማለት ነው፣ እዛ የሚኖሩት እኛን ሰብስበውን ከሚኖሩት። እና በጣም ከአንዳንዶቹ የኢጃዛ ቤት ባለቤቶች እቺኛዋ ባዳዋ ለኔ በጣም እኔ እንጃ ለኔ ብቻ ሳይሆን ከዛ ላሉት ሁሉ ምን አይነት ሰው እንደሆነች ምርጥ ሰው ነበረችና እሷ ሴትዮ ያው ልጆች አሉ እዛ ውስጥ የሚገርማችሁ የሚቆርቡ ሁሉ ነበሩ።
በጣም የተገረምኩት ማለት ነው። እሷ ጋር እየኖሩ እና ባላላት አንድ ልጅ አላት ምናምን እና እሷ ጋር የተወሰነ ጊዜ ቆየሁ። ኦልሞስት ሳምንት ምናምን ቆየሁ። ከዛ ከሳምንት በኋላ ስራ መጣልሽ፣ ስራ ተገኘ። በተራ ነው የምታስገባን ያው እንዳመጣጣችን። እኔ ተራ ደርሶ ስራ መጣ አለችኝ። እሺ ብዬ ተነስቼ ሄድኩኝ። ሄድን። ሴትዮዋን ሞል ውስጥ አገኘናት። ጥቁር በጥቁር የለበሰች ነች ምናምን። አንድ ልጅ አላት። አስተዋወቀችኝ ምናምን። ተነጋግረው አስረከባኝ። ሴትዮዋ ሄደች ማለት ነው። ተነስተን ሄድን። እዛ ብንሄድ መንገዱ ያለ ከከተማው ወጣን ማለት ነው። ጭራሽ ከከተማው ወጣን። ከከተማው ወጣን ምን የመጣ ተራራ አልፎ አልፎ ትልልቅ ቤቶች ሆኖ በአጥር በጫካ የተከለሉ ምናምን እና በስላሴ ስም የት ነው የሚሄደው? መቼም የሆነች ትንሽዬ ከተማ ትኖራለች ምናምን ብዬ ነው ኢማጂን እያደረኩት እየሄድኩ ነው። ሂደን ከመሸ ነው የደረስነው እና የሆነ ላይክ እንደ ጂፕላስ ስሪ ነገር ነው የተሰራውና ገና እያለቀ ያለ ነው እየተሰራ ወደ ላይም ማለት ነው። እና ሳያልቅ ነው እዛ ቤት ያለች ሴትዮዋ እና አካባቢውን ሳይ ምናምን ሰው የለም። በጣም በርቀት ትልልቅ ቤቶች በአጥር የተከበቡ በግንብ እና ውስጡ ጫካ የሆነ ቤት ነው የሚታየኝ እና ምን አይነት ቤት ነው ምናምን ብዬ በቃ በጣም እየተገረምኩ ነው። ስገባ አዲስ ቤት ነው። ምንጣፍ ነው ያነጠፈችው። ሶፋ የላት ምናምን። እሷም ልክ እንደ አዲስ ጎጆዎች ነገር ናት መሰለኝ አላውቅም። ብቻ ምንም ነገር የላትም ሴትዮዋ። አልጋው አለ፣ ምንጣፍ አለ፣ የሆነች ስስ አረቢያ መጅልስ አለች። አንድ ቦታ ብቻ የተነጠፈች መስኮት ስር እና ቲቪ አላት። ያ ቲቪ ተከፍቶ ቁርአን ነው። ልክ ስገባ አየው ዙሪያው ምናምን ዋይፋይ የላትም። ኔትወርክ ብዙም አይደለም ቦታው። የሆነ ቦታ እየመረጣችሁ ምናምን ነው። የእሷ ቤትማ ጭራሽ የለውም ኔትወርክ። ከዛ ፈራው፣ የምር ፈራው። ከዛ እኔ መድኃኒዓለም ብዬ አንገቴ ላይ የመድኃኒዓለም ስዕል ያለበት በወፍራም ገመድ የተገመደ ማተብ ነው ያለውና እሱን እንደዚህ አድርጌ የሚይዘው ነው። መድኃኒዓለም ያንተ እንግዲህ ያንተ ታውቃለህ ነው። ያው አዲስ ቤት ስትገቡ ትደናገራላችሁ እና ብዙ ነገር አለው። ግን እንደዛ ሆኜ አላውቅም። ብዙ አይነት ቤት ሰርቻለሁ፣ ብዙ አይነት ቤት እገባለሁ። ግን ቀሰው ስላለ አካባቢያችን ነው ምንም አይመስል ከተማ ላይ ምናምን ስለምሰራ ስለነበር እና የመጀመሪያ ጊዜ ስለሆነ ያን በጣም የሴትዮዋ ሁኔታ ምናምን ደስ አይልም። በቃ እንዴት ሰው ብቻውን እዚህ ይኖራል ምናምን። ከዛ ሴትዮዋ ሁሌ 24 ሰዓት ቲቪው አይጠፋም፣ ቁርአን ነው። ከዛ ከቲቪው ጎን ትልቅ የጀርደን ነገር ውሃ ሞልታ ታስቀምጣለች ማለት ነው። ልክ እኛ ማየት ጸሎት እንደምንለው አይደል። ከዛ ስትሰግድ ምናምን ማያት የሆነ ጥቁር ድንጋይ ፊት ለፊቱ አስቀምጣለች እና ያው እኔ ማታ ጸልያለሁ ከመተኛቴ በፊት። በቃሌ ደግሞ ያው መዝሙር 22 በመውጣት በመግባቴ በመቀመጤ በመነሳቴ ወሬቨር በቃ የትም ቦታ ሲሄድ እሱ ጸሎት አለ እኔ ጋር እና እድሜ ለመምህር ግርማ የመጀመሪያ በቃ ችናተኝ ከአእምሮ የማትወጣው እና አእምሮ ውስጥ ተቀርጾም የቀረው ጸሎት እሱ ነውና እሱን ጸሎት ነው በቃ ሁሌ እና ሰላም ለኪ በቃ። ከዛ እንትን እያለሽ መጣሽ ሴትዮዋ ይሆናል አሳየችኝ ሁሉንም ነገር ምናምን እየሰራው ምናምን በቃ የሆነ ትለምዳላችሁ። ቀላልም ስለሆነ ምንም ነገር የለም። በቃ ያንኑ ቤት ደጋግሜ ማጽዳት ነው። 2 ክፍል ነው። አንዱ ለኔ ሰጣኛለች፣ እኔ ያለሁበት አይረንና ማረግበት ነው ምናምን እና የሷ የክረምት ልብስ ምናምን አለ። ያኔ ደግሞ ክረምት ነበረ በጣም ይዘንባል። ከዛ በመጀመሪያ ቀን ልብስ ምናምን አጣጥብና ተግባባን ማለት ነው። ከዛ እኔ እንደምጸልይ ምናምን እየመጣች ቼክ ታደርገኛለች 10 ማለት ነው እና እየጸለይኩ ነው የምታገኘኝ ነጠላ የለብሽ ለካ ምቾት አልሰጣትም በቃ። ከዛ የከፈተች ታቋርጠኛለች ምናምን ዝም አልኳት። 1 ቀን 2 ቀን በ3ኛው ቀን ባሰባት ማለት ነው። እየተቀየረች መጣች። ልጁ ጋር እየተጫወትና እየተግባባን ጥላን ትሄዳለች። እሷ ውላ ምናምን ትመጣለች ምናምን ነገር የሆነ ጊዜ በ3ኛው ቀን ተቀይራ ነው የመጣችው።
ከዛ ናና ይላናግርሻለች ጸሎት እያደረኩ አቋረጠችኝ ማለት ነው። የሆነ ታይም ላይ አቋረጠችኝና ስትመላለስ እኔ መዳም ጸሎት እያደረኩ ነው አልኳት። ሶሪ ብላኝ ሄደች። ደጋገመችው። ከዛ መጨረሻ ላይ ምንድነው አንዴ እኔ ላናግርሻለች ማለት አቋረጥኩና ወጣሁ። ልክ ወጥቼ ምንድን ነው ያለችኝ? ክርስቲያን ነሽ? አዎ። ቀጥታ ምን እንዳለች ታውቃላችሁ? ካፊር ነሽ አለችኝ ማለት ነው። እንደዚህ ብላ ካፊር ነሽ አለችኝ። እና በእንግሊዘኛ ነው የምንግባባው፣ ብዙም አረበኛ አትችልም። እና እኔ አለችኝ ሩሲያዊ ነኝ አለችኝ። እና እናንተ ደግሞ እኛን ታሳድዳላችሁ አለችኝ። አሁን እዛ ሀገር አይ ቲንክ ብዙዎቹ የራሻ ሙስሊሞች ለክርስቲያኖች ብዙ ጥሩ አመለካከት የላቸውም ባይ ዘ ወይ። እና ገባኝ ያው አንዳንድ ነገር ትሰማላችሁ ምናምን ታውቃላችሁ ብዬ አስባለሁ። እና ወዲያው ገባኝና በስላሴ ስም እግዚአብሔር ሆይ አንተ ጠብቀኝ ያልኩ። በቃ እዛ ይሄ እኮ ሰው ነው፣ እንዴት ለሰው ትሰግጃለሽ? እንዴት ለሰው ትጸልያለሽ? እንዴት ለሰው ትሰግጃለሽ አለችኝ ማለት ነው። ይሄ አምላኬ ነው አልኳት። ሰው ነው አምላክም ነው አልኳት ማለት ነው። ለኔ አምላኬ ነው በቃ ሰውም ቢሆን ለኔ አምላኬ ነው አልኳት። በሚችለው ብቻ አስረዳዋት ማለት ነው። ከዛ ከረከረ ያዘች። በስላሴ ስም አመሸን ማለት ነው። ከዛ ልጅየው በክፉ አይን ማየት ጀመረ። ከአንዳንድ ነው የተቀየረው። በቃ እንግዲህ ትንሽ ልጅ እኮ ነው። አይ ቲንክ 5 or 6 አመት ነው ምናምን ነው ልጁ። እና ቁመቱ ግን ትልቅ ነው የሚመስል። እንደዛ ነው ያለች። 6 አመቱ or 5 አመቱ ነው ያለች። እና ተቀየረ ማለት ነው ልጅየው ራሱ። ጨርሻ ላይ በስላሴ ስም ብዬ መድኃኒዓለም እያደረሃና ተጠብቀኝ ሴትዮ ተቀየረች አልኩኝ። ተቀየረች በቃ ይሆናል በስላሴ ስም በቃ። ጨርሻ ላይ ተጨቃጨቀችኝ ምናምን ቁርአን እየገለጠች ማለት ነው። እኛ ጋር እንደዚህ ይላል እንደዚህ ምናምን። ከዛ ግን እኮ አልኳት በመጨረሻው ሰዓት ለፍርድ የሚመጣው ኢየሱስ ክርስቶስ ነው ይላልላታለሁ። ኖ ነብያችን ተሳስቷል አለችኝ። እንዴ ቁርአናችሁ ላይ እኮ ተጽፏል አልኳት። የቁርአን አይነት ታውቂያለሽ ይሄ የተደረደረው ምናምን ብላ እንትን ልትለኝ ማለት ነው። ታስረዳኝ ሞክራል። እኔ ተይኝ አልኳት። እኔ ማመልከው በቃ አምላኬ ይሄ ኢየሱስ ክርስቶስ ነው ምናምን። እናንተ የምትሉት መጨረሻ ላይ ለፍርድ የሚመጣው በቃ ምናምን አሉ። ከዛ ስትጮህብኝ እኔም ጮኳ የኔም መጣ ማለት አንዳንዴ ማለት ነው። አረብ ሀገር የምትኖሩ ልጆች ማለት ነው ራሳችሁን ካላስከበራችሁ እንደ ሞኝ እንደ ፈሪ ቆጥሯችሁ ማለት ነው እዚህ ጋር ነው የሚወጣባችሁ። ሊገሏችሁ ሁሉ ይችላል። በኔ ባይዘው እንደዚህ አጋጣሚ ሰምታችሁ ታውቃላችሁ? አንድ ጓደኛዬ እያወራችኝ ነበርና ሰው ገለው ምናምን ታውቃላችሁ? በዝባላ ውስጥ እንደሚጥሉ ምናምን ሬሳቸው እንደዛ የሚያደርጉ አሉ። በጣም ብዙ ጊዜ በተለይ ኮንትራት ሄደው በዛው የሚቀሩ ጠፍተው ምናምን አድራሻቸው ሳይገኝ የሚቀር በጣም ብዙ ኳላል ተገለው ተጠለው ምናምን ማለት ነው። በተለይ አረቦች ወሽስማ ስንት ግፍ ተሰርቷል እኮ በሰራተኛ እግዚአብሔር። እና በቃ የኔ መጣ ማለት ረብዬ በቃ የሆነ አንዳንዴ ምንም አይነት እንትን ልሁን ዱርየም ልሁን ምንም ልሁን በሰዓቱ እኔ በእምነቴ በጣም ሴንሲቲቭ ነኝ። የእውነት ለመናገር ማለት አልወድም በቃ እንደዚህ በእምነቴ የሚመጣብኝ ማለት ነው። ከዛ እንዴ አልኳት ስነ ስርዓት ምናምን አልኳት። ከዛ ደነገጠች። ፊቴ ቀይር ነው ያለ በቃ ጅል መስያት ምናምን ምንም ማላቅ ደደም መስያት ማለት ነው። ከዛ እኔ አልኳት የእናንተን ባላቅም አልኳት ስለራሴ ነግሬሻለሁ። ስለዚህ እኔ ማመልከውን አክብሪ ካላከበርሽ በቃ አልኳት። ከዛ ፈራችና ካላስ ኦኬ ሂጂ ጎስ ሊባለች ኦኬ አልኳት። ልተኛ ነው እንኳን እንደዚህ አይነት ነገር ገጥሞ ልተኛ ነው ወይ አልተኛም። በሞት እንቅልፍ አልተኛም። ስጸልይ አደርኩ ማለት ነው። ሁላችሁም እንደዛ ነው ማድረግ ያለባችሁ። በነገራችን ላይ በተለይ በስደት ያላችሁ ሰዎች ማለት ነው በጣም ብዙ ነገር ስላለ ነው ቤተሰብ የሆነ ነገራችሁ ከተቀየረባችሁ
በተለይ በመጸለያችሁ በመጾማችሁ ምናምን የሚበሳጩ አሉ። በጣም በቃ አጋንንትን የሚያመልኩ ከሆኑማ በቃ አይወዱም። ከአንዳንድ ነው ሁሉ ነገራቸው የሚቀየርባችሁ። ስለዚህ ስትጸልዩ ነው ማደር። ከዛ በኋላ ሲነጋላችሁ እዛ ቤት ቶሎ ብላችሁ ለመውጣት መሞከር። በቃ ወይ ኦፊስ መሄድ አለባችሁ ምናምን ወይ ወደ መጣችሁበት በራሳችሁ እንኳን ከገባችሁ ማለት ወጣችሁ መሄድ ነው በቃ ያለው። በሰዓቱ እኔ ማለት ነው አንደኛ ዝናብ እየዘነበ ነበረ መሽቷል እንጂ ያን ቀን ባላድር ነፍሴ ቀጥ ብያለሁ። ቸክ ስታረገኝ አደረች እሷም ማለት ነው። እንዴ እቺ ሴትዮ ምን ልትገለኝ ይሆን ሁሉ አልኩኝ ማለት ነው። ስትመጣ ስልኬን አብርቼ እና እንትን ይሄ ማስረሻ ምናምን የሚል ካወቃችሁት ዩቲዩብ ላይ መልካ ሩፋኤልን መልካ መልኮችን ይተርካልና መልካ ሩፋኤልን አውርጄዋለሁ እና እሱን ሰማ ነበረ። ከዛ መጨረሻ ላይ ቼክ ስታረገኝ አሁንም አለው መጨረሻ ላይ ቆለፍኩት። ከዛ ያው አለ አይደል እንቅልፍ በጣም አንዳንዴ ደግሞ ያውቆ በእንደዛ አይነት ታይም ላይ ሊጥላችሁ ምናምን ይታገላችኋልና ሸክረር ሲያርገኝ ብድግላለሁ። ከዛ ይነጋ የለ እግዚአብሔር ይመስገን ነጋልኝ። ነግቶ ተነስቼ እኔ መጀመሪያ የተነሳው ተነስቼ ሳሎኑን ዝም ብዬ ጠራረኩ አስተካከልኩ ምናምንና ንስካፌን ጠጥቼ ምናምን ተነስታ ስትመጣ ጸጉሯ ሁሉ ቆሟል። ልጅየውን በዛ ሰዓት ተነስቶ የማያውቀው። ከዛ ልጁ ትምህርት ቤት አይሄድ ምናምን እኔ ጋር ነው የሚሆን ይገርመኛል። ከዛ ተነሳሽ ጉድ ሞርኒንግ አለችኝ። መጣ ጉድ ሞርኒንግ አልኳት። መስኮቱን ሄዳ ከፍትፍት ምናምን አረገችውና መስኮቱ ጎን ያለችው እዛች አረቢያ መጅሊስ ላይ እኔ እዚያ ቁጭ ያለች ቁጭ አልኩ ማለት ነው። ከዛ ልጅየው መጥቶ ጫፍ ላይ ተቀመጠ። ያንን ቁርአን ተበርግዶ ነው የሚያድረው አዳር ውሎም እንደዛው ነው። ከዛ አሁንም ልትከራከረኝ እዛ እንደዚህ አንገቴን ያዘችኝ። ይሄንን በጥሩና በዚህ በመስኮቱ ጣይ ዋለችኝ ማለት ነው። እንዴ በስነ ስርዓት አልኳት። አምላኬ እኮ ነው አንቺ ባታም ምን በቃ አምላኬ ነው ምናምን አልኳት ማለት ነው። ከዛ እንደዛ ተከራክረን ውለ ሄደች። ሄዳ ተመልሳ መጣች ማለት ነው። የሆነ ግማሽ ቀን ላይ ምናምን መጣች። ምሳ ሰራን ምናምን በላን። ከዛ እስካሁን የምትጨቀጭቀኝ ስለ እምነት ነው ቀኑን ሙሉ ማለት ነው። ከዛ የሆነ ታይም ላይ ተቀየረች ልጅየው ማለት ነው እስከሚያንቀኝ ማለት ነው። መስኮት ጥጋ አስቀመጣኝ። ጠጋልና ልጅየውን ንቅ አረገኝና ጆሮዬን ነከሰኝ። ከዛ አይ በስላሴ ስም እንደዚህ ገፈትረው ልጅ እንዳትነኪ ምናምን አለችኝ ማለት ነው። ጥፋት እያጠፋ ያይችሁ እንደዛ ያደረገ። ከዛ እሱ ምንድነው ያደረገኝ ምናምን አልኳት። ከዛ ምን እንዳሰበች አላውቅም። መድኃኔዓለምን ነው የምላችሁ ያን ቀን እግዚአብሔርዬ በቃ የጠራውበት ቀን እንትን የለም። መድኃኔዓለምዬ እኔስ ማለት ደካማ ነኝ በእምነት እንዳትፈትነኝ ማለት በቃ አስቡት። ማንም የለም እዛ ጋር ሰው የለ በዙሪያዬ ምናምን እንደው እዚሁ ገላኝ ሴትዮዋ በቃ ሬሳዬ ማይገኝ በቃ ምናምን ያልኩ በቃ የምሬን ነው ማለት ምን እንደምታረገኝ ራሱ በጣም ግብዳ ነሽ ደግሞ ብታዩት። ልጅየው እንደዚህ ብሎ ለቆሪጥ ማየት ጀመረ። እኔ ተደናገጥኩ። የሆነ ሆረር ቤት ውስጥ ያለው ነው መሰለኝ። ጸጉሯ ቆማ ተቀያየረችብኝ ማለት። ከዛ ቀጥ ብዬ አማርኛ አይደለም መድኃኔዓለም ከዚህ ቤት ብቻ አውጣኝ። እንደው አንተ ድካሜን ታውቃለህ። ስለአንተ ብከራከር ደስ ይለኛል ግን አቅም የለኝም። ከዚህ ቤት አውጣኝ አልኩት ማለት ነው። ቀጥታም እንዳለች ታውቃለች። ተነሽ ልውሰድሽ ነው ያለች። ውሰጂኝ አልኳት ማለት ተነሽ ይሻለች። ሻንጣዬን ካንዳንድ ሻንጣዬን ያስኩና ሽንት ቤት ያለው ይሄ የምታጠብበት ምናምን ትቼው የመጣው በቃ ብድግ ነው ሻንጣዬን ብድግ። ሁሌ ሬዲ ነኝ በቃ ሳይው ነገሩ ምናምን ደስ ስላላለኝ ከሻንጣዬ ልብሴን ሁሉ አልወጣሁም። ብድግ አደረኩና ወጥት ቀጥ ብላ ይዛኝ ገባች። ልጁን ያዣለችኝ ያስኩት ሄድን። እንደዛ ያደረገች ወደ ከሰዓት ደግማ ልጇን ይዛ ልትወጣ ማታ ማለት ነው ልትወጣ እኔን ቆልፋኝ ያኔም ቢያልኳት ማለት ነው አድርሽኝ አልኳት። ይዛኝ ወጣች። ይዛኝ ወጣ
መኪና ውስጥ ገብታ ረጅም መንገድ እስከምንጓዝ ጸጥ ብላ ነው የተጓዘች። ጸጥ ልጅየው ጸጥ ብሎ እንደዚህ ነው የሚያየኝ። እኔም ጸጥ ብያለሁ፣ በውስጥ እጸልያለሁ ምናምን። ከዛ የሆነ ቦታ ላይ ስንደርስ ሜትሮ ስቴሽን ገና ሩቅ ነው፣ እሱ ራሱ ሩቅ ነው፣ በርቀት ነው ያየሁት። ውረጅ አለችኝ። ውረጅና ታክሲ ይዘሽ ማለት እንዴ እዚህ እኮ ምንም ሰው የለም። የአረቦቹ ይሄ መዋጥን የሚባሉት ዜጎቹ አልፎ አልፎ መኪና ያልፋል ማለት ነው። እና የሚያልፈው ደግሞ በቃ የሚገራርም መኪና ይሄ እንትን የለበሱ ምናምን ናቸው። እና ነው አልኳት አድርሽኛል። እዛ የምርም ባይመጣ ማለት አውርዳ ብትልኝ ምን እንደሚገጥመኝ ምናምን ሳስበው በቃ የሆነ ውስጤ ተረበሸ። ከዛ ቀን አልኩና መድኃኒዓለም ይሄ እባክህን በቃ ምናምን ሰው እሺ ብላ ቀጥ አድርጋ መሪውን ያዘችውና ነዳችው። ከዛ ዞር ስትል ማለት ነው የአንገቷ ተበጥሶ የሚረኝ ይመስል ጋር የሆነ እንዴት ነው የሆረር ፊልም አይታችሁ ታውቃላችሁ? ሳታስቡት የሄዱ ወይ ሰው መስሏቸው ምናምን የሆነ ታይም ላይ ቅይር እንደምን ልክ እንደዛ የተቀየረች ቅይር አለችና ካላስ አለችኝ። ሰሪና ስቶፕ ኢናፍ ምናምን አለች። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ልጅየው ማለት ነው እሷ እንደዛ የሆነች የሆነ የምሬን ሁኔታውን ብታዩት በመስታወቱ እንደዚህ ያደረገ ዝናቡ የዘነበ ነው፣ ዶፍ ዝናብ ነው የሚዘንበው። እንደዚህ አረጋለች። ቀጥ አርጋ ይዛኝ ሄደች ማለት ነው። ቀጥ አርጋ ይዛኝ ሄዳ አወረደች። ካገኘችበት ቦታ መሽቷል። ከተማ ስገባ በቃ እንዴት አይነት እፎይታ እንደተሰማኝ በቃ ያኔ ምንድነው በታምሩ ነው በቃ እግዚአብሔር እዛ ቦታ ላይ ያደረሰኝ መድኃኒዓለም። እውነቴን ነው የምላችሁ። ምክንያቱም ይዛኝ ስትወጣ ነሽ ምናምን ስትለኝ የሆነ ቦታ ወስዳ የሆነ ነገር ልታረገኝ ነው ምናምን ነው ያልኩት በቃ በሰዓቱ ማለት ነው። እና ግን እግዚአብሔር እየመራት አሁን ላይ ሳስበው እሷ ላይ ሆኖ በቃ እየመራት ነው የነበረ ነው የምል እግዚአብሔር ማለት ነው። በቃ መሪውን ይዞ እሱ እየነዳ ነው በቃ ያደረሰኝ። እና ብዙ ጊዜ እንደዚህ አይነት አጋጣሚ ያለ አረብ ሀገር ላይ እና በታምራቱ እዛ ቦታ ላይ ደረስኩ። ሴትዮዋን ደወልኩላት። ኔትወርክ እዛ ሞል ውስጥ ነበረ፣ ፍሪ ዋይፋይ እና ኮንታክት አደረኩና ምናምን ደወልኩላት። ኔትወርክ ወሰጂኝ ጣልሽኝ ቦታ ላይ ምናምን ሴትዮዋ ጋር እንደዚህ ነው ምናምን ምንድነው ምናምን ስትይ ነይ በእናትሽ ቶሎ ነይ ነው ወሰጂኝ አልኳት። እሺ አለችኝ። መታ እየሮጠች ምን አይነት ሰው እስማ አመጣጣ ራሱ ይሆናል። መጣች እየሮጠች ምናምን እቅፍ አረገችኝ። ምን ሆነሽ ነው ምናምን አለች። አረ ያቺ ግን ሰውና ታውቂያታለሽ ነው ያልኳት እንደዚህ ብዬ ማለት ነው። ሰላም እንኳን ሳልላት ማለት ነው። አይ ሰው ነው ቁጥሯን ሰጥቶኝ ያው ደላላ አይደለም ምናምን አለች። እንዴት ለማታውቂው ሰው በዛ ላይ የወሰደችኝ ሀገር አልኳት ሰው የማይኖርበት ምናምን አልኳት። በዛ ኦዙቢላ ምናምን አለችኝ ማለት ነው። ደውዬላት እኮ ስልክ አታነሳልኝም በጣም ተጨንቄ ስልክሽ አይሰራ ምናምን ስትለኝ ኔትወርክ የለ ቦታው አልኳት። አስቡት 4 ቀን ማለት ነው ስልኬ አይሰራም ኔትወርክ። መጨረሻ ላይ በቃ ነገርኳት ያለውን ነገር እንደዚህ ምን በስማ ማለት ነው። ከዛ ደወለችላት። ስልኳ ዝግ ነው። እቤት እስከምንደርስ እየደወለች ስልኳ አይሰራም። ከዛ ደግሞ ሌላ ጊዜ እንደዚህ ስትሞክር ስልኳ አይሰራም። እኔ በቃ ካጋንንት ነው እግዚአብሔር ያወጣኝ አልኩ ማለት ነው። እና በጣም ገርሞኝ በቃ መድኃኒዓለም እና ብዙ ጊዜ እንደዚህ አይነት ነገር ሲያጋጥማችሁ ቶሎ ብላችሁ ለመውጣት ሞክሩ። በጣም እኔ የተለያየ ገጠመኝ ተሰማላችሁ መቼም አረብ ሀገር በተለይ ማለት ነው። በጣም ብዙ ጊዜ እኔ በጣም ዘግናኝ ነገር ስለምሰማ ነው። በተለይ ወደ ክፍለ ሀገር ይሄ ከተማ ያልሆነ ቦታ ምናምን የሚሄዱ ልጆች በጣም ብዙ ቋንቋ ስለማይችሉ ምናምን ባሎቻቸው ይደፍሯቸዋል። ከዛ የባላቸውን እንትን ለመሸፋፈን ሲሉ ሚስቶች ገለው ቆፍረው ራሳቸው ይቀብሯቸዋል። እንደገና ደግሞ ዝባላ ቆሻሻ ላይ ጥለዋቸው ምናምን ይጥሏቸዋል ምናምን። በጣም ብዙ ገጠመኞች እኔ ስለምሰማ ነውና እንደዚህ አይነት ነገር ካጋጠማችሁ ፕሊስ ራሳችሁን አስከብሩ። በቃ የሆነ ነገር እንትን ሲሏችሁ የሆነ ካቅማችሁ በላይ ኢቭን የሆነ ነገር አድርጉ ሲሏችሁ እንኳን ኖ ማለት ልመዱ። አንዳንዴ
የምሬን ነው። በጣም ራሳችሁን ካስከበራችሁ ስራችሁ አለቃችሁ ስራችሁ ሆኖ እስከሰራችሁ ድረስ በጣም ነው የሚያከብሯችሁ፣ በጣም ነው የሚወዷችሁ አረቦች ማለት ነው። አሉ በጣም ምርጥ ሰዎች ማለት ነው። እና እነሱ ብቻ እንዲገዟችሁ አታደርጉ። ገባችሁ? እና ጸሎት አይለያችሁ። ምንም ትሁን አቡነ ዘበሰማያት ለምን አይሆንም? ጧትና ማታ እሱም በሉ። በጣም ስለሚጠቅምና ስለሚረዳችሁ ነው። በቃ የሆነ የእግዚአብሔር ጥባቆት አለበት። እንዲሁ እንኳን ጸልየን እንዲሁ ሳንጸልይ እንኳን እኮ ይጠብቀናል። እስኪ አስቡት፣ ከስንት ነገር አውጥቷችሁ ቢሆን እስኪ ዝም ብላችሁ ወደ ኋላ ተመልሳችሁ ምናምን አስቡት። ሳትሄዱም ሆነ ሄዳችሁ፣ በተለይ ሄዳችሁ ከስንት ነገር እግዚአብሔር እንደሚጠብቀንና እንደሚያወጣን ማለት ነው። ይሄ ትንሹ ነው ነገር። ከዚህ በፊት ራሱ አዲሱኝ ራሱ ቋንቋ ሳላቅ የገጠመኝ ነገር በስላሴስ እና አሁን ላይ ግን ሲገባችሁ በቃ የእግዚአብሔር ፍቅሩ በተለይ በውስጣችሁ ሲያድር ጥበቀው በዛ እንዴት እያደረገ ይጠብቃችሁ እንደነበረ ስታስቡት በስላሴ ስም ከዚህ ነገር ግን አወጣኝ ምናምን ትላላችሁ። እና መንፈሳቸውም የነሱ ከባድ ነው፣ በጣም ከባድ ነው፣ በጣም ማለት ነው። እና ከወደዷችሁ መተት ምን ያሰራሉ። በጣም ብዙ ልጆች በዛ መንገድ ስላለፉ ማለት ነው። እና የህይወታቸውም ያለፉ በጣም ብዙ ልጆች አሉ። እና ጸሎት አይለያችሁ፣ በርቱ፣ ጸልዩ። እና የእህታችንም እንደሰማችሁት የሚገርም ታሪክ ነው። እኔ በስማም ስንት ነገር አስታወሰኝ። አስባችሁታል? እግዚአብሔር እንዴት መርዝ ሰጣት ልትገላት በር ቆልፋባት። አቤት! እና እግዚአብሔር ይመስገን እኔም ከእንደዛ አይነት ነገር ወጥቼ ዛሬ ላወራችሁ በቃው ማለት ነው። እና እግዚአብሔር ይመስገን። እና ከሆነ ጊዜ በኋላ ስጸልይ ስቀጠቅጥ ምናምን በህልሜ ሴትዮዋን ባያት የተቀዳደደ ልብስ ለብሳ ምናምን አየዋት። አይገርም? ገርሞኝ ከእግዚአብሔር ጋር ስትሆኑ በነገራችን ላይ ስትጸልዩ በተለይ ማለት ነው በጣም ስትሰቃዩና እንትን ስትሉ በስቃይ ውስጥ ሆናችሁ እግዚአብሔርን ስታስቡ፣ ስትጾሙ፣ ስትጸልዩ፣ ስትሰግዱ፣ ስትቀጠቅጡ የምታዩት ህልም ማለት ነው በገሃድ ነው የሚመስላችሁ። በገሃድ የሚያሳያችሁና ብዙ ነገሮችን በህልሜ እያየሁ እረዳ ነበርና እግዚአብሔር ይመስገን ይሄን ይመስላል ታሪኩ። እንደወደዳችሁት እንደተማራችሁበት ተስፋ አደርጋለሁ። እና ወለተ ስላሴ እያላችሁ በጸሎት አስቡኝ። አሁን ኦልሞስት 9ኛ ወር ገብቻለሁ። በጸሎታችሁ አስቡኝ ወለተ ስላሴ እያላችሁ ያው የእናንተ ጸሎት ይርዳኝ ቤተሰቦቼ። እሺ፣ እና አመሰግናለሁኝ። መልካም ጊዜ። በሌላ ፕሮግራም ደግሞ እመጣለሁ። አመሰግናለሁ።